ግብጽ ህዳሴ ግድብን ከባ ተከበበች። ጦሩ እጅ ሰጠም። ሊዮኒውስ የጥቁር ህዝቦች ምድርና በአባይ ማህፀን ውስጥ የታመቀው የጀግንነት ወኔ ዛሬም እንደ ትላንቱ በሴራ ለተተበተቡ የባዕዳን ባንዳዎች የማይበገር የሉዓላዊነት ምሽግ ሆኖ ቆሟል። የታላቁ ህዳሴ ግድብ ብርሃንን ለማጥፋትና የኢትዮጵያን ተስፋ ገና በጠዋቱ ቀብሮ ለማስቀረት የካይሮ ቤተ መንግስት የሸረባቸው ስውርና ውስብስብ የከበባ ድራማዎች ዛሬ በሱዳን ምድር ራሳቸውን ወደ አጣብቂኝ ውስጥ የከተቱና የታሪክ ሽንፈትን የሚያበስሩ ክስተቶች ሆነው በአደባባይ መታየት ጀምሯል። በተለይም በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ድንበር ከህዳሴ ግድብ ስትራቴጂካዊ ስፍራዎች አቅራቢያ ሆኖ ግድቡን በቅርብ ርቀት ለመክበብ ለመሰለልና ለማስፈራራት በጀነራል አልቡርሃን ፍቃድ የመሸገው የግብጽ ጦር ዛሬ ለሌላው የቆፈረው ጉድጓድ ለራስ እንደሚባለው ራሱ በሱዳን የጥምር ኃይሎች ተከቦ እጅ ስጥ እየተባለ ነው። ይህ በሳላይ አካባቢ አጣብቂኝ ውስጥ የገባውና 640 ወታደሮችንና ከፍተኛ መኮንኖችን የያዘው የግብጽ ክፍለ ጦር የመጀመሪያ ላይ ለሱዳን መደበኛ ጦር ወታደራዊ ድጋፍ የሚሰጥ መስሎ ቢገባም ቆይቶ ግን እንቅስቃሴው ወደ ወርቅ ማዕድን ቁፋሮና በህዳሴ ግድብ ዙሪያ ወታደራዊ ስጋት ወደ መፍጠር ማርላቱ የካይሮን የቀጠናዊ የበላይነት ህልምን ፍንትው አድርጎ የሚያሳይ ሆኗል። የግብጽ መኮንኖች ወደ ግዛቱ ዋና ከተማ ዳማዜን በሰላም ለመውጣት ተስፋ ቆርጠው ድርድር ቢሞክሩም የጥምር ኃይሉ ግን አሁኑ እጅ ስጡ በሚል ቆራት ትዕዛዝ የአባይ ልጅ ክብርና ሉዓላዊነት እያስከበረ ይገኛል። ይህ የካይሮ መንግስት ሴራ ግን ብቻውን የሚሰራ አይደለም። ይልቁንም የኢትዮጵያ ብሔራዊ ጥቅም ለማዳከም ሌት ተቀን ከሚሰራውና የግብጽ የቅርብ ተላላኪ ሆኖ ከሚያገለግለው ከአስመራው መሪ ኢሳያስ አፈወርቂ ጋር በጠበቀ ስልታዊ ትስስር የሚከናወን እንጂ ፕሬዝዳንት አልሲሲ በህዳሴ ግድብ ዲፕሎማሲያዊ ቴክኒካዊ መድረኮች ላይ የደረሰባቸውን ታሪካዊ ሽንፈት ለመካስ ኢትዮጵያን ከሶማሊያ፣ ከጅቡቲ፣ ከአልቡርሃንና ከአስመራ ጋር በመተባበር በአራት ማዕዘን ጂኦፖለቲካዊ ከበባ ውስጥ ለማስገባት ቢሞክሩም የጀግኖች ሀገር የሆነች ኢትዮጵያ ግን ይህን የከበባ ደመና በብልሃት በጥንካሬና በዲፕሎማሲያዊ ብስለት እየመከተችው ትገኛለች። የሱዳን ባለስልጣናት ለሐምዳን ዳጋሎ ድጋፍ እያደረገች ነው በሚል ክስ ቢያቀርቡም እውነታው ግን የግብጽን የስውር እጅ የሚያሳጥረውና የቀጠናው ሚዛን ወደ ኢትዮጵያ ጥቅም የሚቀይረውን እንደ ሐምዳን ዳጋሎ ሄምቲ ያሉ ኃይሎችን እንቅስቃሴ በመደገፍ የካይሮ የግጭት አጀንዳን በሱዳን በኩል የተዘረጋውን የጥፋት ድልድይ በማምከል ላይ መሆኗ እየታየ ነው። ይህ የኢትዮጵያ የማይበገር ጽናት ትላንት በጉንደትና በጉራው ደማዎች ላይ ዘመናዊ መሳሪያ የታጠቀውን የግብጽ ወራሪ ጦር አሳፍሮ የመለሰውና የአፍሪካን ኩራት ያስጠበቀውን ያንን የታሪክ አሸናፊነት ዛሬም በዘመናዊ ዓለም ደማቅ ቀለም እየደገመው ይገኛል። ዛሬም እንደ ትላንቱ የአድዋ ተራሮች ምስክር የሆነለት የጥቁር ህዝቦች ኩራት ፍጹም አሸናፊነት በህዳሴ ግድብ ማጠናቀቂያ ማግስት ላይ በታላቅ ድምቀት እየታየ ነው። የግብጽ ሴራዎች አንድ በአንድ እየፈረሱና ጀነራሎቹ በሱዳን ምድረ በዳ ከበባ ውስጥ ሆነው ለህይወታቸው ሲማጸኑ፣ ኢትዮጵያ ግን የታሪክ ባለቤትነቷን በቀይ ባህር ሞገድ ላይ ለመድገም በልበ ሙሉነት በኃያልነት እየተራመደች ነው። ምንም እንኳን በዚህ ግጭት ምክንያት ከ73000 በላይ ሱዳናውያን ተፈናቅለው ወደ ኢትዮጵያ ድንበር ቢሻገሩም ኢትዮጵያ ግን ለስደተኞች መጠለያ ለጠላቶቿ ግን መቃብር መሆኗን ዳግም እያስመሰከረች ነው። ይህ የጀግኖች ሀገር የውጭ ወራሪዎችና የውስጥ ተላላኪዎችን ተንኮል በጥበብ የመበጣጠስ በህዳሴ ግድብ ያገኘችውን ድል በቀይ ባህር ሉዓላዊነትና በታሪካዊ ባለቤትነት መብት በማጀብ ለዓለም አዲስ የቀጠና ኃያልነት ምዕራፍ እየጻፈች ነው። የካይሮና የአስመራ ጥምረት የፈጠረው ጊዜያዊ የከበባ ደመና እየተበተነ የአሸናፊነት ታሪኳ እንደ አባይ ወንዝ ተገቶ በማያውቅ ኃይልና ወኔ ወደፊት መጓዙን ይቀጥላል። ኢትዮጵያ የጥንት አሸናፊነትና ትዝቷን በዛሬው የልማት ድል አዋህዳ የጠላቶቿን ሴራ በመቃብራቸው ላይ ቀብራ የሉዓላዊነት ማማዋን ከፍ አድርጋ ትሰቅላለች። የህዳሴ ግድብ በቀይ ባህር ዳርቻዎች ላይ ዳግም ይደገማል። ኢትዮጵያም በከፍታ ላይ ሆና ታሪኳን ታድሳለች። በአፍሪካ ቀንድና በአባይ ሸለቆ ላይ ያንዣበበው የሴራ ደመና በኢትዮጵያ የማይበገር ጽናትን በታሪካዊ የአሸናፊነት መንፈስ ፊት እየተበተነ ይገኛል። የግብጽ መንግስት የታላቁን የኢትዮጵያ ህዳሴ ግድብ የልማት ጉዞ ለማደናቀፍና የኢትዮጵያን የጂኦፖለቲካዊ ከበባ ውስጥ ለማስገባት የከፈተው ስውርና ግልጽ ወታደራዊ ግንባር ዛሬ በሱዳን ምድር ራሱ ወደ አጣብቂኝ ውስጥ የከተተ ክስተት ሆኖ ተመዝግቧል። ይህ የከበባ ሴራ መክሸፍ የተረጋገጠው በሱዳን ብሉ ናይል ግዛት ከኢትዮጵያ ድንበርና ከህዳሴ ግድብ ስትራቴጂካዊ ስፍራዎች አቅራቢያ ሰፍሮ የነበረው የግብጽ ጦር ክፍል ዛሬ ራሱ በከበባ ውስጥ መውደቁ ሲሰማ ነው። የህዳሴ ግድብ
ግድብን ለመሰለልና ኢትዮጵያን ስጋት ውስጥ ለመጣል የመሸገው ይኸው 640 ወታደሮች መኮንኖች የያዘው የግብጽ ጦር በሱዳን ጥምረት ኃይሎች ታስ ቁጥጥር ስር ውሏል። ይህ ኃይል በመጀመሪያ ለጀነራል አልቡርሃን በሱዳን መደበኛ ጦር ድጋፍ ለመስጠት የመጣ ቢመስልም ዋና ዓላማው ግን በታላቁ ህዳሴ ግድብ አቅራቢያ ሆኖ ቀጠናዊ ስጋት በመፍጠርና ኢትዮጵያ ብልጽግና መቅበር እንደነበረ የመስክ መረጃዎች ያረጋግጣሉ። ሆኖም ለሌላው የቆፈረው ጉድጓድ እንደሚባለው ዛሬ ካይሮ የላከቻቸው መኮንኖች በሳሊ አካባቢ አሁኑኑ እጅ ስጡ የሚል ጥብቅ ትዕዛዝ እየተጋቱ ይገኛሉ። የአልሲሲ ቤተ መንግስት ህዳሴ ግድብን ዲፕሎማሲ የቴክኒክ መድረኮች ላይ የደረሰበትን ሽንፈት ለመበቀል ኢትዮጵያ ከበባ ውስጥ ለማስገባት ስትራቴጂ ሲነድፍ ቆይቷል። ለዚህም በካይሮ የሚዘወረውና የኢትዮጵያ ልማት ጠላት የሆነው ከአስመራው መሪ ኢሳያስ አፈወርቂ ጋር በቅርበት እየሰራ ይገኛል። ይህ ጥምረት በሶማሊያ በጅቡቲና በአልቡርሃን በኩል ኢትዮጵያን አፍኖ ለመያዝ የሚሞክር የቀጠናው የትሮይ ፈረስ ሆኖ ብቅ ብሏል። ኢትዮጵያ ግን ይህን የከበባ ሴራ በዝምታ አልተመለከተችውም። ሱዳን ምድር የሚንቀሳቀሱ የለውጥ ኃይሎችን እንደ መሐመድ ሐምዳን ዳጋሎ ሄሚቲ ኃይሎችን እንቅስቃሴ በመደገፍ የግብጽ ስውር ደባ በማምከል ላይ ትገኛለች።